ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንደምን አላችሁ? እኔ ልጅ ማር ነኝ። እንደሚታወቀው በቲክቶክ ከ47000 በላይ ተከታዮች አሉኝ። አሁን ደግሞ በዩቲዩብ መተናል። እንዲሁም በዩቲዩብ ላይ አንዳንድ ቪዲዮዎች ስለ ስልክ የተለያዩ መረጃዎች እየፖስትን ነው። እንዲሁም በቲክቶክ በዛ መንገድ ነው የምንታወቀው። አሁን ደግሞ በዩቲዩብ መተናል። ሰሞኑን ግን ፖስት እያረኳቸው ያሉት ቪዲዮ ያን ያህል ቪው እየታየ ወይም ደግሞ ቫይራል እየወጣልኝ ስላልሆነ ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ይሄን ቪዲዮ ሼር እንዲሁም ደግሞ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ይህን ቪዲዮ እየጀመሩ ዛሬ በመካከለኛ በሚባል ብር ምን አይነት ቆንጆ ስልክ ትገዛላችሁ የሚለውን ስልክ ነው የምነግራችሁ። ከዛ በፊት ግን ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ይህንን ቻናል ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ፣ ከዛ በመቀጠል ደግሞ ሼር በማድረግ እስከ ቪዲዮ መጨረሻ ድረስ ይከታተሉ። ዛሬ የምነግራችሁ በመካከለኛ ብር የምትገዙትን ስልክ በጣም ቆንጆ ስልክ 5G ሰፖርት የሚያደርግ ስልክ ነው ዛሬ የምነግራችሁ። ምንድነው የሚለውን እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ በደንብ አድርጌ ግልጽ አድርጌ እነግራችኋለሁ ማለት ነው። ለማንኛውም ዛሬ ይዤላችሁ የመጣሁት ስልክ ስሙን የምነግራችሁ መጨረሻ ላይ ነው። ከዛ በፊት ግን ስለ ስቶሬጁ፣ ስለ ባትሪው እና እንዲሁም ስለ አንዳንድ ነገሮች እንናገር። ለማንኛውም ስልኩ ስቶሬጅ ከ128 እስከ 256 ድረስ አለው። ያው ዝቅተኛ 128 ከፍተኛ ደግሞ 256 ጂቢ ማለት ነው። ይሄ በጣም በቂ ነው ለጀስት ሰው ስልክ ለመጠቀም ማለት ነው። ከዛ በመቀጠል ደግሞ እንዲሁም ራም ከ4 እስከ 8 ራም አለው። በ4 በ6 እና በ8 አለው ማለት ነው። ዝቅተኛ 4 ከፍተኛ 8 ማለት ነው። ከዛ በመቀጠል ደግሞ ይሄ ስልክ በጣም ትልቁ ኳሊቲው 5G ሰፖርት ያደርጋል። 5G ዳታ ያስጠቅማችኋል ማለት ነው። ከዛ በመቀጠል ደግሞ በዛ ላይ ባትሪው በጣም የተለየ ነው። ባትሪው በጣም የተለየ ባትሪ ሄልዝ አለው። ባትሪ ሄልዙ 6000 ባትሪ ሄልዝ ነው። እንግዲህ ያ ማለት በጣም ከፍተኛ ነው። 6000 እንግዲህ ኦልሞስት አሁን ላይ ከፍተኛ 6000 ነው በስልክ ላይ። ስለዚህ 6000 አምፔር ነው ባትሪ ሄልዙ። ያ ማለት ኦልሞስት አንዴ ፉል ካረጋችሁት እስከ 2 ቀን የማስጠቀም ፕሮባቢሊቲ አለው ማለት ነው። ከዛ በመቀጠል ደግሞ እንግዲህ በቅርቡ ጊዜ በ2024 ማርች ላይ የተመረተ ስልክ ነው። አቬሌብል የሆነው ገና በቅርቡ ነው። ማርኬት ላይም አለ። ያው ጀስት በቅርቡ ነው እኛ ሀገር ላይ እየመጣ ያለው። አንድሮይድ ቨርዥኑ ደግሞ 14 ነው። አንድሮይድ ቨርዥኑ 14 ነው። ስክሪኑ ደግሞ 6.5 ኢንች ስፋት አለው። ያው ተለቅ ያለ ነው ስክሪኑ። ያው ትንሽ ተለቅ ይላል። በቃ መካከለኛ የሚባል አይነት ስልክ ነው። ከዛ በመቀጠል ደግሞ እንደ ኮምፓስ፣ እንደ ጂሮ እና እንደ አክሰለሮሜትር የመሳሰሉ ፊውቸሮችን ያሟላ ነው። በዛ ላይ ስክሪኑ ደግሞ ሱፐር አሞልድ የተባለ ያው ጀስት በዚህ ሰዓት ያው የተሻለ የሚባል ስክሪን ኳሊቲ ነው። እንግዲህ ሱፐር አሞልድ ማለት የተሻለ የሆነ ስክሪን ኳሊቲ ያለው ቴክኖሎጂ ነው ማለት ነው። ከዛ በመቀጠል ደግሞ እንግዲህ ካሜራው በጣም አሪፍ ነው። ሰልፊውም ባኩም ምርጥ ነው። ካሜራው ባኩ 50 ሜጋ ፒክሰል ነው። በጣም አሪፍ ነው። እንዲሁም ባለ 3 ካሜራ ነው። 3 ካሜራ ነው እንደዚህ ያሉት እና አንድ ፍሌሽ ላይት አለው። ሰልፊው ደግሞ እንግዲህ 13 ሜጋ ፒክሰል ነው። ሰልፊውም ባኩም እስከ 1080 ጥራት ያለው ቪዲዮ መቀረጽ ይችላሉ። በዛ ላይ ደግሞ ብዙ ጊዜ ካስተዋላችሁ ባትሪ 6000 የሆኑ ስልኮች ትንሽ ክብደት አላቸው። ይሄ ግን ኦልሞስት ወደ 217 ግራም ነው። ያን ያህል ከባድ የሚባል ስልክ አይደለም። በጣም ቀላል ነው። ከባድ የምትሉት አይነት ነገር አይደለም። እንዲሁም ደግሞ ቀደም እንደነገርኳችሁ ኔትወርክ ከ2G እስከ 5G ድረስ አማራጭ አለው። ከፈለጋችሁ 2G፣ 3G፣ 4G፣ 5G you can use it። በቃ እየፈለጋችሁትን መጠቀም ትችላላችሁ ማለት ነው። ከዛ በመቀጠል በቃ እንዳጠቃላይ እኔ ይህን ስልክ ተጠቅሜበትም ስላየሁት ነው። ምንም አይነት ይቀረዋል ወይም ደግሞ ይጎለዋል የምለው ነገር የለም እንደኔ። ለማንኛውም ስልኩ ሳምሰንግ ጋላክሲ M15 5G ይባላል። በጣም ጽድት ያለ ስልክ፣ በጣም ጥሩ የባትሪ ቆይታ፣ ጥሩ የሆነ ፕሮሰሰር ያለው ስልክ ነው። ዋጋው እስከ 22000 ብር ይባላል። በዚህ ስልክ እንግዲህ ገዝታችሁ በደንብ ፏ ማለት ትችላላችሁ። ለጌምም ሆነ ለተለያዩ ነገሮች መጠቀም ትችላላችሁ። በጣም ኳሊቲ ነው። ምርጥ ስልክ ነው። ካሜራውም፣ ባኩም፣ ባትሪውም ሁሉ ነገሩ ተወዳጅ ያደርገዋል ማለት ነው። ለማንኛውም ቤተሰቦቼ ይህ ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ላይክ እንዲሁም ከቻላችሁ ሼር በማድረግ ይተባበሩኝ። ከዚህም በኋላ ጀስት ፖስት እንዳደረግላችሁ የምትፈልጉት አይነት ስልክ ካለ ኮሜንት ላይ አስቀምጡልኝ። ስለፈለጋችሁትና ስለተመቻችሁ ስልክ ፖስት አረጋለሁ፣ ቪዲዮ እሰራላችኋለሁ ማለት ነው። እንዲሁም ደግሞ ያልተመቻችሁና የሚስተካከል ነገር ካለ አስተያየት ኮሜንት ላይ አስቀምጡልኝ፣ አስተያየት እቀበላለሁ። መልካም ቀን፣ ይመቻችሁ።